እንዴት ነህ? አቤት ወንድሜ፣ ይቅርታ ቆየንብህ አይደል? አንተ ነህ እንዴ? ሰላም እንዴት ነው? እዚህ ተቀጠርክ እንዴ? እዚህ ቅቅል ቤት ከፈትን። ቅቅል ቤት በቅርብ ነው የከፈትነው። ኦኬ። እንዴት ነው? መቼ ጀምረሽ ነው? ቅቅል አሁን በቅርብ ነው የጀመርነው። እንግዲህ እዚህ ቤት ቅቅል የተጀመረው አሁን 1 ወር ሆነ። ቅቅል ቤት ከፈትኩኝ። በጣም አሪፍ፣ ደስ ይላል። ምን አነሳሳክ ቅቅል ቤት ለመጀመር አንተ? ቅቅል ቤት የከፈትኩበት ምክንያት ህዝቡ ኑሮ እየቀቀለው ስለሆነ የቅቅል ቤት እጥረትም ስለገጠመ ገንዘቡም ስለተወደደ ቅቅሉ ተደራሽ እንዲሆን ህዝቡ አምሮቱ እንዲወጣ ብለን ነው፣ ለህዝብ ብለን ነው። በጣም አሪፍ። ምንድን ነው ያለ ቅቅል? ቅቅል አለ። ቅቅል ሌላ ቦታ የለመድከው ቅቅል አለ አይደል? አሁን ሌላ ቦታ አንተ የለመድከው ቅቅል ስፔሻል ቅቅል አለ፣ ኖርማል ቅቅል አለ አይደል? እኛ ጋር ስፔሻል ቅቅል። ዋው በጣም ደስ ይላል። 4 ጊዜ ስፔሻል፣ 5 ጊዜ ስፔሻል ነው። ዋው አሜዚንግ። እስኪ ቅቅል እሺ ያው አባቴ የሚገርም ቅቅል ነው። የሚገርም ቅቅል ነው አባቴ። ስንት ነው ዋጋው? ዋጋው ያው እንግዲህ እኛ የምንሰራው ለህዝብ አይደለ? ለህዝብ ብለን ነው የከፈትነው ዋናው ምክንያቱ። እና 650 ብር ነው። ርካሽ ነው። ምንድነው? ረከሰ አይደል? ረከሰ እንዴ? ለምን? ድሮ እኮ በ500 ብር ስናደርግ የነበረው ነው። ድሮም ብር የለም አንተ ኩክና ምን ይበላል? በቃ እንደው ምን ይበላል?